ሰላም ሰላም ውድ ማንሰራውያን እንዴት ቆያችሁልን? በዛሬው የተሰሙ ክለባችን የመለከቱ አሁን አዳዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ሁለቱ መረጃዎች አለፍን። አብራችሁን ቆዩ። ውድ ቤተሰቦች በዛሬው የምንመለከታቸው የቤን ጃኮብስ የፋብሪዚዮ ሮማኖ የላውሪ ሆቴልን አዳዲስ መረጃዎችን ሰፋ ባለመልኩ ነው። አብራችሁን ቆዩ። ቤን ጃኮብስ ትላንት ምሽት ስለ ክለባችን አዳዲስ በርከት ያሉ መረጃዎችን ይዞ ወጥቷል። ቤን ጃኮብስ ሲጀምር እንዲህ ይላል። ቶናሊ አንደርሰንና ዲዮማንዴ አሁን ላይ ከክለባችን የዝውውር ራዳር ውጭ የሆኑ መምጣታቸውን ያረጋገጥ ሲሆን ምንም እንኳን ቀደም ሲል ከክለባችን ጋር እየተገናኙ ቢሆንም ማይሰትል ከእነዚህ ሶስት ኢላማዎች ወደ ሌሎች አማሮች እየሄደ ነው ብሏል። ሳንድሮ ቶናሊ አሁን ላይ በቶተናምና በማንቸስተር ሲቲ የተፈለገ ሲሆን በአሁን ጊዜ እሱን ለማግኘት ዝውውሩን እየመሩን ዩናይትድ የሚጠይቀው ዋጋ ካልቀነሰ በስተቀር ቶናሊን ለመከታተል አይፈልግም ተብሏል። ምክንያቱም አሁን ለጨረታ ጦርነትን ለማስወገድና በግልጽ እጩት ወደ ማንቸስተር መምጣት ሲፈልጉ ብቻ ለማዘዋወር እንደሚፈልጉም ተናግረዋል። ሌላኛው ኤሊዮት አንደርሰን ሲሆን አንደርሰን በአሁን ጊዜ ወደ ማንቸስተር ሲቲ ለመዘዋወር እያዘነበለ ሲሆን በቅርቡ ከሲቲ ለሶስተኛ ጊዜ የሚቀርብለት ጥያቄ ይጠበቃል ብሏል። ሶስተኛው ኦስማን ዲዮማንዴ ሲሆን ዩናይትድ ለላይፕዚግ ተጫዋች ትልቅ አድናቆታል፣ ነገር ግን የሚጠይቀው ከፍተኛ ዋጋ የወኪል ኮሚሽኖችና ከፍተኛ ደሞዙ ፊታቸውን ወደ ሌላ ቦታ እንዲያዞሩ ያስገድዳቸዋል ብሏል። በተጨማሪም ዲዮማንዴ በቀኝ በኩል መጫወት ስለሚመርጥ ወደ ሊቨርፑል ምናልባት ወደ ፒኤስጂ መዘዋወርን ይመርጣል ተብሏል። ዩናይትድ ማርከስ ራሽፎርድን ለመተካት በግራ በኩል ለሚገኝ አጥቂ ቅድሚያ እየሰጠም ነው ብለዋል። ቤን ጃኮብስ ሲቀጥል ስለ መሀል ሜዳ ኢላማዎች ጠይቆ እንዲህ ሲል ይመልሳል። ማቲያስ ፈርናንዴዝ ቀዳሚ ሲሆን ማቲያስ ፈርናንዴዝ ዩናይትድን መቀላቀል እንደሚፈልግ በአንጻሩ ሁኔታ ብሩህ ተስፋ አለው። በአሁን ጊዜ ከዌስትሃም ጋር ግልጽ በሆነ የመጀመሪያ ለክለብ ውይይት ላይ ይገኛሉ ብሏል። የዋጋ ሁኔታ ዌስትሃም ወደ ሻምፒዮንሺፑ ከወረደ በኋላ በፍጥነት ገንዘብ ማሰባሰብ አለበት። መጀመሪያ ላይ ከ80 እስከ 85 ሚሊዮን ፓውንድ ዌስትሃሞች የጠየቁ ነበር። ዩናይትድ ደግሞ ከ50 እስከ 60 ሚሊዮን ፓውንድ ስምምነቱን ለመጨረስ ተስፋ አድርገዋል ብሏል። ሪያል ማድሪድ እዚህ ላይ ትልቅ ስጋት ነው። ጆዜ ሜሮ ከበርናንዶ ሲልቫ ጋር የሚጮት ሌላ የመሃል ተጫዋች በንቃት እየፈለጉ ነው። ሪያል ማድሪድ በአሁን ጊዜ ለኤንዞ ፈርናንዴዝ እና ለሮድሪ ከሲቲ ዝውውሮችን ለማድረግ እያሰቡ ነው። ሪያል ማድሪድ ኤንዞን ካስፈረመ ለዩናይትድ ማቲያስን ለማስፈረም መንገዱን ያጸዳለታል ብሏል። ቤን ጃኮብስ በመቀጠልም አማራጭ የመሃል ተጫዋቾችንም ዘርዝሯል። ካርሎስ ሶለር፣ ሳንደር ቤርጌ እና አሌክስ ስኮት ናቸው ብለዋል። ስኮት በአሁን ጊዜ ከበርንማውዝ ጋር በይፋ በኮንትራት ጉዳይ ድርድር ላይ የሚገኛል ያለ ሲሆን በርንማውዝ እስከ 80 ሚሊዮን ፓውንድ ከአማካያው ዝውውር ይፈልጋል ተብሏል። ነገር ግን ስኮት አዲሱን ለመፈረም ፈቃደኛ ካልሆነ ዋጋው ሊቀን ይችላል። አርሰናል ቶተንሃምን አሁን ላይ አሌክስ ስኮትን ለማስፈረም ትልቅ ፍላጎት አላቸው ሲል ቤን ጃኮብስ ተናግሯል። ሌላኛው ኦሬንጅ ቹዋሚኒ ሲሆን ዩናይትድ የረጅም ጊዜ ኢላማ ነው። ሪያል ማድሪድ ሌላ ዋና አማካይ ተጫዋች ካስፈረመ ቹዋሚኒ ጨዋታ ጊዜ አደጋ ላይ ስለሚወድቅበት መልቀቁን እንደገና ሊያጠኑ ይችላል። ከ70 ሚሊዮን ፓውንድ እስከ 80 ሚሊዮን ፓውንድ አሁን ላይ ቹዋሚኒ ዋጋ አለው ብሏል። ስለ ግራ መስመር የአጥቂ ኢላማዎች ጠይቀው ቤን ጃኮብስ ዩናይትድ ለግራ መስመር አጥቂ በጣም የተለየ መገለጫ ለመገንባት እየፈለገ ነው። በመሃል ሜዳ ላይ ብዙ ወጪ ስላላወጡ ብልህና በጀትን ለማውጣት ይፈልጋሉ ብሏል። አሁን ላይ ሰመርቪል ቀዳሚ ሲሆን በአሁን ጊዜ በዩናይትድ ዝርዝር ውስጥ ቢሆንም ቶተንሃም በፉክር ውስጥ ይገኛል። ዌስትሃም ከ40 እስከ 50 ሚሊዮን ፓውንድ እንደሚያቀርቡ ይጠበቃል። የዌስትሃም መውረድ ዋጋውን አይቀንስም ብሏል። ሌላኛው ቪክተር ሙኖዝ ቢሆንም ቪክተር ሙኖዝ የዝውውር መስኮቱ ከመከፈቱ በፊት በዩናይትድ ራዳር ነበር። አሁን ግን ለሊቨርፑል ትላንት መፈረሙ ይታወሳል። ሌላኛው ኢልማን ዴ ሲሆን ከኤቨርተን ጋር አዲሱን ካልፈረመ የግራ መስመር ዋና አማራጭ ሆኖ ይቀጥላል ብሏል። ሌላኛው ሞርጋን ሮጀርስ ሲሆን በጣም የተወደደ ቢሆንም አርሰናልና ቼልሲ ለተጫዋቹ ጠንካራ ግፊት እያደረጉም ነው ብሎም ሌላኛው ቤን ጃኮብስ ያነሳው የመስመር አጥቂ ማቲያስ ፈርናንዴዝ ባርዶሊ ሲሆን ሌላኛው ስሙ በጥብቅ ግምት ውስጥ የገባው ተጫዋች ነው ብለዋል። ቤን ጃኮብስ በድጋሚ ስለ መሃል ሜዳ ኢላማዎች ጠይቆ እንዲህ ሲል ይመልሳል። የፈርናንዴዝ ፉክክር ኤደርሰን አስቀድሞ ከፈረሙ በኋላ አሁንም አለ። ዩናይትድ ሌላ የመሃል ተጫዋች ለማምጣት አሁን ላይ በንቃት እየሰሩም ነው ብሏል። ዩናይትድ ፈርናንዴዝ ከእነሱ ጋር መቀላቀል ለሚፈልግ በአንጻሩ ሁኔታ ብሩህ ተስፋ አለ። በአሁን ጊዜ ከዌስትሃም ጋር ግልጽ በሆነ የመጀመሪያ ክለብ ለክለብ ውይይት ላይ ይገኛሉ ብለዋል። የሪያል ማድሪድ ፍላጎት አሁን ላይ ትልቁም ስጋት ሊሆን ይችላልም ብለዋል። ስለ ግራ መስመር ተከላካይና የመስመር ተከላካይ ኢላማዎች የተጠየቀው ቤን ጃኮብስ እንዲህ ሲል ይመልሳል። በግራ ተከላካይ ቦታ ዙሪያ ቀጣይነት ያለው የጉዳትና የወጥነት ጥያቄዎች ስላሉ ዩናይትድ ይህንን ቦታ ከመሃል
ተከላካዮች እንደ ትልቅ ቅድሚያ እየተመለከቱ ነው ብሏል። ሉዊስ ሃል ከኒውካስል ዩናይትድ በጣም የሚመለከቱ ተጫዋች ሲሆን ሉዊስ ሃል አሁን ላይ ለክለባችን ዋና እውነተኛ አማራጭ ሆኖ ብቅ ብሏል። ሃል እስካሁን ከኒውካስትል ጋር አዲሱን ለመፈራረም ገና አልወሰንም። ይህም ዩናይትድ ሁኔታውን ለመመልከትና ኒውካስትል ለመሸጥ ሊፈትን ይችላል። ስለሆነም በቀጣይ ጊዜ ይህንን መጠበቅ አለብን ብሏል። ሌላኛው አርሰናሉ ማርሴሎስ ስኬሊ ሲሆን ከፍተኛ ደረጃ የሰጠው ወጣት በዩናይትድ እንደ ቁልፍ የግራ ተከላካይ ኢላማ ሆኖ በጥብቅ እየተገመገመም ነው ብሎ ሌላኛው አንቶኒ ሮቢንሰን ሲሆን ዩናይትድ የፉላም የግራ መስመር ተከላካይ የተከላካይ ጥልቀቱን ሲገመገም በትኩረት መመልከቱንም ቀጥሏል ብለዋል። ክለቡ አጠቃላይ በዝውውር መስኮቱ ከ6 እስከ 8 የሚደርሱ ተጫዋቾችን ቢፈልግም አዲስ የመሃል ተከላካይ እንደ ፈጣን ቅድሚያ አይሰጠውም ብለዋል። የኢኔos ቦርድና ካሪክ ሆን ብለው ለወጣት ተሰጦች ግልጽ የሆነ የመጀመሪያ ቡድን መንገዶችን ለመስጠት አሁን ላይ ዝግጁ ናቸው ተብሏል። በዚህ ምክንያት ሌኒሮና ሄቨን ይህንን እድል ያገኛሉ ተብሏል። ስለ ግብ ጠባቂ መልሶ ግንባታ የጠየቀው ቤን ጃኮብስ እንዲህ ሲል ይመልሳል። በግብ ጠባቂ መልሶ ማወቃ ለውጥ ይኖራል። አሁን ላይ አልታይ ባይንደር በዚህ ክረምት ወደ ቱርክ እንደሚመለስ ይጠበቃል። በቅርቡ የሚደረጉ ልጦች ምክንያት ዩናይትድ በበጀቱ የሚስማማውን አስተማማኝ ተጠባባቂ ግብ ጠባቂ ማስፈር ይፈልግ ምንም እንኳን ወዲያውኑ ከሚደረጉ ነገሮች ዝርዝር ውስጥ ዝቅተኛ ቢሆንም ብለዋል። እንደ ቤንጃው ገለጻ ከሆነ ዩናይትድ ዋና ስትራቴጂ በፕሪሚየር ሊግ ውስጥ በጣም ንቁ ክለብ ለመሆን ሲሆን በጀቱም ከ250 እስከ 300 ሚሊዮን ፓውንድ ይደርሳል ተብሏል። በቅድሚያ ከ6 እስከ 8 የሚደርሱ ፈራሚዎችን ለማግኘት አጥብቀው እየፈለጉም ነው ብለዋል። እንደ ጃኮብስ ገለጻ ከሆነ ዩናይትድ ከ2 እስከ 3 የሚደርሱ የመሃል ተጫዋቾችን ሲያስፈርም የግራ ክንፍ ተጫዋች እንዲሁም የግራ መስመር ተከላካይ አጥቂ ምናልባትም በጆሹዋ ዚርክዚ የወደፊት እንቅስቃሴ የተመሰረተ ተብሎ የመሃል ተከላካይና ተጠባባቂ ግብ ጠባቂን ይፈልጋሉ ተብሏል። ቤን ጃኮብስ በመጨረሻም ዩናይትድ በክረምቱ ምናልባትም ሶስተኛ አማካይ ተጫዋች ካላስፈረምም የአካዳሚ ፍሬ የሆነውን ታይለር ፍሌቸርን ወደ ዋናው ቡድን ሚና ይመልሷል ተብሏል። ለሶስተኛ የመሃል አማካይ ገበያ ሙሉ በሙሉ ውድ ከሆነ ወይም በውድቀት ምክንያት ከተገደበ ካሪክ ወጣቱ ታይለር ፍሌቸርን በቀጥታ ወደ መጀመሪያ ቡድን ከፍ ለማድረግ አሁን ላይ ዝግጁም ነው ተብሏል። ፋብሪዚዮ ሮማኖ ስለ ማቲያስ ፈርናንዴስ ትላንት ምሽት አሁን የሰበር መረጃን አጋርቶናል። ፋብሪዚዮ ሮማኖ የመሰረት ፍላጎትና እንቅስቃሴን በተመለከተ እንዲህ ሲል ይናገራል። ማንቸስተር ዩናይትድ ተጫዋቹን ለማስፈረም ከጥቂት ሳምንታት በፊት ስራ መጀመሩን መርሳት የለብንም። ክለቡ ከዌስትሃም ጋር እንዲሁም ከተጫዋቹ ወኪል ጋር ቀጥተኛ ግንኙነቶች ማድረግ ጀምሯል። አልፎ ተርፎም ከተጫዋቹ ጋር የግል ጥቅሞችም ፐርሰናል ተርምስ በተመለከተው ውይይት መጀመሩና በአሁኑ ወቅት ክለቡ ተጨባጭ ንግግሮችን እያደረገ መሆኑንም ገልጿል። የቶተንሃም ጣልቃ ገብነትን በተመለከተ የጠየቀው ፋብሪዚዮ ሮማኖ ቶተንሃም በተመሳሳይ ሁኔታ የተጫዋቹን ወኪል በስልክ አግኝቶ ማነጋገሩ እውነት ነው። ተጫዋቹን የመውሰድ ፍላጎት አላቸው። ነገር ግን በአሁኑ ወቅት ማቲያስ ፈርናንዴዝ ወደ የትኛው ክለብ እንደሚያመራ በእርግጠኝነት ለመናገር በጣም ገና ነው ብለዋል። የሪያል ማድሪድ ሁኔታ የጠየቀው ፋብሪዚዮ ሮማኖ ተጫዋቹ በሪያል ማድሪድ እይታ ውስጥ ይገኛል። ከ10 ቀናት በፊት ጆዜ ሚሮ ማድሪድ በነበሩበት ወቅት ከክለቡ ቦርድ ጋር ባደረጉ ስብሰባ ላይ ለክለቡ ከጠቆማቸው ስሞች መካከል አንዱ ማቲያስ ፈርናንዴዝ እንደነበረ ፋብሪዚዮ ሮማኖ ጠቅሷል። በአጠቃላይ ተጫዋቹን ለማግኘት ቶተንሃሞች ወኪሉን በማነጋገር ላይ ሲሆኑ ማንቸስተር ደግሞ ጠንከር ያለ ነገር እያደረጉ ነው። ሪያል ማድሪድ አማራጮችን እያጠኑ ስለሆነም አሁን ላይ ስለ ማቲያስ ፈርናንዴዝ እንዲህ ብሎ መናገር አይቻልም ብለዋል። የዘ አትሌቲክሱ ላውሪ ዊትዌል ትላንት ምሽት ስለ ክለባችን በርከት ያሉ አሁን የመረጃዎችን አጋርተዋል። እንደሚከተለውም እናቀርብላቸዋለን። ክሬንሲዮ ሰመርቪል በኔዘርላንድ ብሔራዊ ቡድን ውስጥ የሚጫወተው ሰመርቪል በግራ ወይም በቀኝ ክንፍ መስመር ላይ ለዩናይትድ ትልቅ ጨማሪ መሆኑን ተገልጿል። ለዌስትሃምና ለሊድስ ዩናይትድ ጥሩ ብቃት ካሳየ በኋላም ተጫዋቹን ለማስፈረም እስከ 50 ሚሊዮን ፓውንድ ያስፈልጋል ብለዋል። ሌላኛው ማቲያስ ፈርናንዴዝ ሲሆን ይህ አማካይ ተጫዋች በዩናይትድ የዝውውር ዝርዝር ውስጥ በጣም ከፍተኛ ቦታ ላይ ይገኛል። ዌስትሃሞች ከተጫዋቹ እስከ 80 እስከ 85 ሚሊዮን ፓውንድ ይፈልጋሉ ሲል ላውሪ ዊትዌል ተናግሯል። ሌላኛው አዩብ ቡዋዲ ሲሆን በሊል የሚጫወቱ 18 የሞሮኮ አማካይ በዓለም ዋንጫ ላይ ባሳዩ ብስለትና ብቃት ምክንያት ዩናይትድ ስለሱ በሚገባ እንደሚያውቅም ተገልጿል ብለዋል። ላውሪ ዊትዌል የማርከስ ራሽፎርድ የወደፊት ቆይታን በተመለከተ እንዲህ ሲል ይናገራል። ማርከስ ራሽፎርድ በባርሴሎና የነበረው የውሰት ውለዋን ዊዝ ኦፕሽ ቱቦይ ቢያበቃም አሁንም በዓለም ዋንጫ ላይ ለእንግሊዝ ብሔራዊ ቡድን ተቀይሮ በመግባት ድንቅ ብቃቱን አሳይቷል ብሏል። የራሽፎርዱ 40 ሚሊዮን ፓውንድ የሚያወጣ ውል ማፍረሻ ያለው ሲሆን ይህ ግን ለሊቨርፑልና ለማንቸስተር ሲቲም እንደማይሰራ ገልጾታል። ባርሴሎና አንቶኒ ጎርደን በማሰሩ ምክንያት ራሽፎርድን ሙሉ በሙሉ የመግዛት እድሉ ጠባብ ቢሆንም እንደ ባየር ሙኒክ ያሉ ክለቦች አሁን ላይ ማርከስ ራሽፎርድን እየተመለከቱት ነው
ብለዋል። አጠቃላይ ክለቡ አቀራረብ ምን ይመስላል ተብሎ የጠየቀው ላውሪቴል እንዲህ ሲል ይመልሳል። በአሁኑ ወቅት ዩናይትድ ቅድሚያ የሚሰጠው የአማካይ ክፍል ማጠናከር ላይ ሲሆን የክለቡ አዲስ የአመራር አካል ከቀድሞ በተለየ መልኩ ትልቅ ስም ያላቸውን ብቻ ሲሆን እንደ ሰመርቪል ያሉ ለቡድን የመጡና ለክለቡ ለመጫወት ከፍተኛ ፍላጎት ያላቸው ተጫዋቾች ላይ ትኩረት እያደረገ መሆኑንም ጠቅሷል። የዌስትሃም ተጫዋቾችን በጥቅል የማስፈረም እድል የጠየቀው ላውሪቴል እንዲህ ሲል ይመልሳል። ዩናይትድ ማቲያስ ፈርናንዴዝ እና ክሬንሲዮ ሰመርቪልን ከአንድ የወረደ ክለብ ዌስትሃም ላይ ለማስፈረም ሞከሩም የተለየ አቀራረብ እንደሆነ ተገልጿል። ከዚህ በፊት ሊቨርፑል wijnaldum እንዲሁም ጆርዳን ሻኪሪን ማስፈረሙም ይታወሳል። የዋጋ ቅናሹ የጠየቀው ላውሪቴል እንዲህ ሲል ይመልሳል። ዌስትሃም ከ100 ሚሊዮን ፓውንድ በላይ ሽያጭ ማከናወን አለበት። ዩናይትድ ሁለቱም ተጫዋቾች ለመግዛት መፈለጉ በድርድሩ ላይ የበላይነት ሊሰጠው ይችላል። ነገር ግን ዌስትሃም ለሁለቱ ተጫዋቾች በጅምላ የዋጋ ቅናሽ ያደርጋል ብዬ አልጠብቅም ብለዋል። ስለ ግራ መስመር የተጠየቀው ላውሪቴል ከፓትሪክ ዶር ጋር የተያዘውን ክርክርም እንዲህ ሲል ይመልሳል። የግራ መስመር ተከላካይስ የክንፍ አጥቂ ነው ተብሎ የጠየቀው ላውሪቴል እንዲህ ሲል ይመልሳል። የዶርግ ሁኔታ ዩናይትድ በግራ መስመር ላይ ከሚያደርገው ፍለጋ ጋር የተያዘ ነው። በተጫዋቹ ዙሪያ ያሉ ሰዎች እሱን እንደ ማጥቃት የሚወድ የግራ መስመር ተከላካይ አታኪንግ ሌፍት ባክ አድርጎ የመለከቱ ሲሆን ከሉክ ሾ ጋር እንደ አማራጭ ሊሆንም እንደሚችል ያስባሉ ብሏል። የግብ ፍላጎት የጠየቀው ላውሪቴል ይሁን እንጂ ዩናይትድ በቡሩስ ግቦችን የሚጨምር ተጫዋች ስለሚፈልግ ዶርጉን እንደ ግራ መስመር ተከላካይ ይዞ ለግራ ክንፍ አጥቂነት ሌፍት ዊንገር ግን እንደ ሰመርቪል አይነት ተጫዋች ላይ ትኩረት ማድረግን እንደሚመርጥ ውይይቱ ያሳያል ብሏል። ስለ ስብስብ ሚና የጠየቀው ላውሪቴል ማንቸስተር ዩናይትድ ሰመርቪልን ለማስፈር የሚፈልገው በቀጥታ በቋሚነት እንዲሰለፍ ሲሆን በቡድን ውስጥ ተጫዋቾችን እያቀያየሩ ለመጠቀም ሮቴሽን እንዲያመችና ጥሩ የቡድን ጥራት ጥልቀትን ስኳድ ፕሌይ ለመፍጠር መሆኑንም ገልጿል። ተጫዋቹም ከሊድስና ከዌስትሃም ጋር የሚመጣ በመሆኑ ይህንን ሚና በደስታ ሊቀበለው ይችላል ተብሏል። ስለ ደሞዝ ክፍያ ፖሊሲ ለውጥ ጠይቀው ላውሪቴል ማርከስ ራሽፎርድ ከክለቡ የሚለቅ ከሆነ አሁን ካለው ከፍተኛ የደሞዝ መጠን ያነሰ ክፍያ ለመቀበል ፈቃደኛ ሊሆን እንደሚችልም ጠቁሟል። ይሄው ዩናይትድ ወደፊት ለተጫዋቾች ለሚከፍለውን የደሞዝ ስታንዳርድ በአዲስ መልክ ለማስተካከል እንደ መልካም አጋጣሚ ሊታይ ይችላልም ተብሏል። ስለ ዓለም ዋንጫ ተጽዕኖ የጠየቀው ላውሪቴል ዩናይትድ የዝውውር ክፍል ተጫዋቾችን በዓለም ዋንጫ ላይ ባሳዩት የአንድ ወቅት ብቃት ብቻ መንዘር እንደሌለበት፣ ነገር ግን ውድድሩ ቀደም ሲል የተያዙትን ጠንካራ ጌቶች ለማጠናከር እንደሚያግዝ በውይይቱ ላይ አጽንኦት ሰጥቶበታልም ብለዋል። እንደ ሱሊቶልክ ዘገባ ከሆነ ማንቸስተር ዩናይትድ በዚህ ክረምት የሀገሪቱን በርካታ ተሰጥኦ ያላቸውን ታዳጊ ተጫዋቾችን እየተከታተለ ሲሆን ለወደፊቱ ለመልመልም እየፈለገም ነው ተብሏል። የማንቸስተር ሲቲው ዴቪድ ኢዜ በዚህ ሳምንት ከተወካዮቹ ጋር በመሆን ካሪንግተንን እንዲጎበኝ የተጋበዘ ከፍተኛ ፍላጎት ያለው ተጫዋች ነው። ኢዜ ከብዙ የፕሪሚየር ሊግ ክለቦች ፍላጎት እየሳበ ቢሆንም ማንቸስተር ዩናይትድ እንደሚቀላቀል ግን ይጠበቃል ብሏል። ሱሊቶልክስ በመቀጠል ማንቸስተር ዩናይትድ የሊቨርፑልን አጥቂ ቪንሰንት ጆሴፍን በውጉት ይጠባበቃሉ። ምንም እንኳን መዳረሻ በዚህ ደረጃ ግልጽ ባይሆንም በርካታ የእንግሊዝና የአውሮፓ ክለቦች ፍላጎት አላቸው። ጆሴፍ የጀርመን ፓስፖርት ያለው ሲሆን ምናልባትም በዚህ ክረምት ከእንግሊዝ ውጭ ሊዘዋወርም ይችላል ተብሏል። የቻርልተን አትሌቲክሱ ታይለር አርጆጉን የደርቢ ካውንቲው ብሌክ ሄንሪ እና የሊቨርፑል አይዛክ ኮንዴ ከሌሎች ፍላጎት የተጫነበት ተጫዋች ሲሆኑ ክለቡ ለአንዳንድ የእንግሊዝ ከፍተኛ ተስፋ ሰጪ ተስማሚነቶች ለማግኘት ሲፈልጉ ለገበያ በሚያቀርብ አቀራረብ ጠበኛ ለመሆን ያለመ ነው ተብለዋል። ማንቸስተር ዩናይትድ ሳንድሮ ቶናሊ ለማስፈረም ቀስ በቀስ ፍላጎቱን እያጣ ነው ተባለ። ኒውካስትል በዝቅተኛ ክፍያ ለመደራደር ዝግጁ ስላልሆነ ነው ተብሏል። ኒውካስትል በዚህ ክረምት ሳንድሮ ቶናሊ ለመሸጥ እስከ 90 ሚሊዮን ፓውንድ ጠጋ ፓኬጅ ይፈልጋሉ ተብሏል። ማንቸስተር ዩናይትድ ደግሞ ከዚያ በላይ ያልሆነ ከ60 እስከ 70 ሚሊዮን ፓውንድ ፓኬጅ ለማቅረብ እየሞከሩ ነው ተብሏል። ስፐርሶች በስምነቱ ላይ እየሰሩ ሲሆን ማንቸስተር ሲቲ አሁን ላይ ወደ ሳንድሮ ቶናሊ ዝውውር መግባቱም ታውቋል። ሪዮ ፈርዲናንድ ማንቸስተር ዩናይትድ ማርከስ ራሽፎርድን እንዲመልስ ጠየቀ። ምን እንደሆነ ታውቃላችሁ? ማንቸስተር ዩናይትድ የማርከስ ራሽፎርድን ሁኔታ እንደገና መገምገም ሊጀምር ይችላል፣ በመቀየሩም ደስተኛ ነኝ ብሏል። ማርከስ ራሽፎርድ የበሰለ ይመስል ከክለቡ የራቀበት ጊዜ የሚያስፈልገው መልካም ነገር አድርጎለት ሊሆን ይችላል። ምናልባትም ሁለቱንም ወገኖች አጽድቶት ሊሆን ይችላል። ጊዜው አሁን ነው፣ ለመቆየት ጊዜው አሁን ነው። ማርከስ ራሽፎርድን በቀጣይ ዓመት በማንቸስተር መመልከት ትፈልጋለሁ ብለዋል። ኦሬሊያን ቹዋሜኒ በዚህ ክረምት ማንቸስተር ዩናይትድ እንደ ዋና መዳረሻ ሊሆንለት ይችላል ተባለ። ከሪያል ማድሪድ መልቀቃውን ላይ ለቹዋሜኒ ብቸኛው አማራጭ ይሆናል ተብሏል። የስፔን ምንጮች ማድሪድ ሌሎች ኢላማዎችን ቅድሚያ ከሰጠና ገንዘብ ከፈለገ ዩናይትድም እንደ ከባድ አማራጭ ይመለከተዋልም ተብሏል። ማንቸስተር ዩናይትድ ዣን ፊሊፕ ማቴታን በቅርበት የከታተለ ሲሆን ክሪስታል ፓላስ ደግሞ በሴልኸርስት ፓርክ ውስጥ ለማቆየት ማራኪ የሆነም የውል ማራዘሚያ እያዘጋጁም ነው ተብሏል። ስምምነቱ በሚቀጥለው ክረምት ስለሚጠናቀቅ ማቴታ ስምምነቱ ላይ ካልደረሰ በቅናሽ ክፍያ ሊገኝ ይችላል። አጥቂው በተለዋጭ ሚናም ቢሆን ዩናይትድ ለመቀላቀል ክፍት እንደሆነም
ፉትቦል ኢንሳይደር ዘግቦታል። ቤሺክታሽና ትራብዞን ስፖርት ሁለቱም አንድሬ ኦናና ለማስፈረም ፍላጎት አላቸው ተባለ። ሁለቱም ክለቦች ኦናናን በሚቀጥለው ውድድር ዘመን ቁጥር 1 አድርገው ለማጫወት ይፈልጋሉ። ቋሚ ስምምነት ወይም የውሰት ዝውውር እንደሚያደርጉ ግን አሁን ላይ ግልጽ አይደለም። ነገር ግን ፍላጎታቸው ጠንካራ ነው ሲል ፋናቲኮም ዘግቦታል። ማንቸስተር ከኤሲ ሚላን ፍላጎት ጋር በተያዘ ለማኑኤል ኡጋርቴ እስከ 80 ሚሊዮን ፓውንድ ዋጋ እንደሚቀበል ተሰምቷል። ማንቸስተር በአንድ ሌግ ተጫዋች ናታን ዴካት ላይ ፍላጎት ካላቸው ክለቦች መካከል አንዱ ሲሆን ቶተንሃም ቀድሞ ጉብኝት እያደረገ ሲሆን ባየር ሙኒክም ከፍተኛ ደረጃ ሲሆን የ17 ዓመት ውስጥ በጉጉት ይጠባበቃሉ ተብለዋል። ሉክ ሾ በማንቸስተር አዲስ ውል ለመፈረም ከፈለገ የደሞዝ ቅነሳ ማድረግ አለበት ተባለ። ሉክ ሾ በአሁን ጊዜ በሳምንት እስከ 200,000 ፓውንድ ያገኛል። ዩናይትድ ተመሳሳይ ደሞዝ እንደሚያቀርብለት ግን አይጠበቅም ሲል ሳሙኤል ሉከረስ ዘግቦታል። የሃሪ ማጓየር ደሞዝ በሳምንት ከ200,000 ፓውንድ ቀንሷል። ነገር ግን ዩናይትድ ወደ ቻምፒየንስ ሊግ ቦታ መመለሱና ተጨማሪ አንቀጾች በመኖራቸው የበለጠ ገቢ ማግኘት እንደሚችል ያሳያል። ይህም የ1 ዓመት ማራዘሚያን ያካታል ሲል ሳሙኤል ሉከረስ ዘግቦታል። ክሪስ ዌለር በዴሊ ሜል አምዱ ላይ ማንቸስተር በኦልድ ትራፎርድ ላይ አዳዲስ ለውጦችን ማድረጉን ቀጥሎበታል አለ። ማንቸስተር የተጫዋቾችን ደህንነት ለመጠበቅ ወሳኝ እርምጃ መውሰድ ጀምሯልም ብሏል። ክለቡ በኦልድ ትራፎርድ ስታዲየም የሜዳ ዙሪያ የሚገኘውን ለጉዳት የሚያጋልጠውን የዳርቻ ግንብ ልዩ በሆነ መከላከያ መሸፈን ስራውን እያከናወነ ይገኛል። ይህ የግንባታ ስራ አሁን ላይ በስታዲየሙ የተደረገ ካለው ሰፊ የሜዳ ሳር ቀያሪ ስራ ጋር በተጓዳኝ እየተሰራም ነው ተብሏል። በሜዳው ዙሪያ ያለው ገደል መሰል ቦይና ግንብ ለረጅም ጊዜ ሁሉን ሰው ስጋት ሆነ ቆይቷል። ተጫዋቾች በከፍተኛ ፍጥነት ሮጦ ሜዳውን አልፎ በሚወጡበት ወቅት በማስታወቂያ ሰሌዳዎችና በግንቡ ላይ በመጋጨት ለከፋ ጉዳት ሲጋለጡ ይስተዋላል። ለዚህም የቅርብ ጊዜ ማሳየው ነው ቤንጃሚን ሴስኮ ነው። ባለፈው መጀመሪያ ላይ ከኢብራሂማ ኮናቴ ጋር በነበረው ጠንከር ያለ ግፊት ምክንያት መጎዳቱም ይታወሳል። ውድ ቤተሰቦች ለዛሬ ቆይታ በዚያ በቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ።